አጥንትና መሬት ብሎ መሬትን ከዘር ወይ ከቋንቋ ወይ ከጎሳ ወይ ከእምነት አገናኝቶ ሌላውን እምነት ለማጥፋት የሚሰራ ጠቅላይ ሚኒስትር ስለተገኘ ግልጽ ነው። ማንም መዘናጋት አልነበረበትም። የሚያሳዝነው ማንም መዘናጋት አልነበረበትም። ጠቅላይ ሚኒስትሩ ብቻ አይደለም፣ ስርዓቱ እንዳለ ነው ይሄን የሚሰራው። የበለጠ የሚያስከፋው የጳጳሳቱ የሌሎቹ የመነኮሳቱ ከታ ገብቶ ደልሎ ሴት ወይዘሮ መስሎ የልጆቻቸው መታረድ ፈቅዶ ልጆችን ማዘናጋት፣ ደማቅ በዓል አሜን በል እልል በል አጨብጭብ ዘምር ብቻ የሚል አዘናጋዮች ስላለ ያንኑ ገዳይ ስርዓት የሚባረክ አባት ስላለ ያንኑ የገዳይ ስርዓት መሪዎች ፍቅና ካይለምን አባት ስላለ ብዙ ሰው ፈዘዘ፣ ደነዘዘ። ከሚገሉን የበለጠ የሚያደነዙና የሚያስገድሉን ወንጀለኞች ናቸው። ልክ አሁን ጀዋር ድረሱልኝ ሲል 86 ሰው አርደው እንዳደሩት ጀዋር ላይሆን ይችላል ያሳረደ፣ ግን የጀዋርን ጥሪ ተከትሎ እንዲያርዱ የተዘጋጁ እነ ሽመልስ የሚመራቸው አራጆች ሊኖሩ ይችላሉ። እኛ አናውቅም። የምናውቀው በድርጊቱ ነው። ምክንያቱም አራጆቹ አልተያዙም፣ አልተከሰሱም፣ ለፍርድ አልቀረቡም። ካል ያሳረደው ጀዋር ነው እንኳን ብንል ለፍርድ ያላቀረበው የአብይ መንግስት ነው። ስለዚህ የጋራ ፕሮጀክታቸው ነው። ስለዚህ መንግስታዊ የዘር ማጥፋት ይሆናል። የዘር ማጥፋት ሂደት መንግስታዊ የዘር ማጥፋት ሂደት የሚገታው ጉዳይ ላይ ተስማምተን ሰው ማምለክ ስናቆም። አብይ አህመድ ያታለለን የምንወዳትን ኢትዮጵያ 100 ጊዜ ደግሞ እንሻገራለን፣ አጥሩን እናፍርስ፣ ድልድይ እንስራ፣ ሀገራችን ኢትዮጵያን ከፍ እናድርግ ሲለን ፈዘዝን። ሰው መከተል ጀመርን። የታለ ሮድ ማፕ? የታለ መርህ? የታለ ተጠያቂነትህ? ከዚህ መንገድ ውልፍጥ ስትል አንተን አካውንት የምናደርግበት የምንይዝበት ተጠያቂ የምናደርግበት መዋቅር የታለ? አላልነውም። ዝም ብለን ስናጨበጭብለት መግደል እስኪችል ጊዜ ሰጠ ነው። መግደል እስኪችል ኢኮኖሚን በዘር እስኪይዘው በሃይማኖት እስኪይዘው ጽንፈኛው አብያውንና ጽንፈኛውን ተረፈናዚ አደራጅቶ አንድ አድርጎ ከጣዖት አምላኪዎቹ ጋር 3ቱን አደራጅቶ እሱ 4ኛ አስተባባሪ ሆኖ እስኪያርደን ጊዜ ሰጠ ነው። መርህ ቢኖረን ኖሮ ፍኖተ ካርታ ጠይቀነው ቢሆን ኖሮ ተጠያቂነት ስርዓት ሰርተንለት ቢሆን ኖሮ የተሳሳተ ቀን እንቆነጥጠዋለን፣ ከስልጣን እናስወጣለን። የኢትዮጵያ መንግስት ሙሉ ሰራዊቱ ከድንበር ላይ አንስቶ አማራ ላይ ያዘመተው ልክ እንደዛ ሰው የሚያርድ ሰው ላይ ማዝመት ይችል ነበር፣ አላዘመተም። አንድ ሁለተኛ ጫካ ያሉት ብቻ ሳይሆን አዲስ አበባ ውስጥ የሰው ልጅ ግንባር በጥይት በታከለ ኡማ ጊዜም በአዳነች ጊዜም ሰው የገደሉ ሰዎች ለፍርድ አልቀረቡም። ይህን ትእዛዝ የሰጡ ሰዎች አሁንም ስልጣን ላይ ናቸው። ይህ የሚያሳየው መንግስታዊ የዘር ማጥፋት መሆኑን። እነዚህ የሚገደሉ ሰዎች ፍትህ አይገባቸውም የሚል ያልተጻፈ ፖሊሲ አለ። ሰዎቹ ተጠልተዋል። ልክ ሂትለር አይሁድን እንደጠላው ማለት ነው። የጋዝ ቼምበር አዘጋጅቶ በኦስዊችትና በሌሎቹም እንደፈጃቸው አዋሽ አርባ የሚያስረው ኮሌራ እያሳያዘ የሚያስፈጀው የሚያደህየው የሚያከስረው የሚያፈንቅለው የሚያሳድደው ቤቱን የሚያፈርስበት መንግስት ነው። ስለዚህ አርሲ የሚታረደው ሰው የዚህ መንግስት ትእዛዝ አለበት የሚል ነው። ከዚህ በፊት አውርተናል። ኢትዮጵያ ውስጥ የሚካሄደው እልቂትና ጥፋት የዘር ማጥፋት መሆኑን በመረጃ አሳይተናል። መፍትሄውን ግን እንደሚገባ ብዙ የተነጋገርን አልመሰለኝም እና እሱም ብናነሳ መልካም መስሎ ታየኝ። መፍትሄው ማውራት ነው አሁን እንጂ መከራው ራሱ እየነገረን ስለሆነ የንግድ ጉዳይ ሳይሆን አሁን ያለብን ደካማ ጎን በአንድ ልብ ሆነን መፍትሄ ላይ መነጋገር ነው የተሳነን። የሚችሉት በገባቸው መንገድ ጀምረዋል። የሚችሉትን እያረጉ ነው። ሌሎቹ ደግሞ ባለመግባባታቸው ሰዎችን ጥረት የሚያደርጉት ሰዎች በማሰናከል ቀጥለዋል። አንዳንዶቹ የሚያሰናክሉት ሳያውቁ ነው። ሰው ራሱን ከዘር ጥፋት ለመታደግ ህልውናውን ለማስቀጠል የጀመረውን ትግል የሚያሰናክሉ ሰዎች አንዳንዶቹ ሳያውቁ ነው። በእውነት ከነሱ የተሻለ የሚያስብ የሌለ ስለሚመስላቸው
ሁሉን ነገር እኛ ካልተቆጣጠር ነው ካልመራ ነው ብለው እግዚአብሔር ለብዙዎቻችን የሰጠውን ጸጋ ለሰው ሺህ ጸጋ ሲዋጣ ነው ኮምፕሊት የሚሆነው የተሟላ እርስ በርሱ የሚመጋገብ የሚሆነው። ያንን እግዚአብሔር በአንድ ሰው ውስጥ ብቻ ሳይሆን በብዙ ሰዎች ውስጥ ያስቀመጠውን ጸጋ አዋተን ሙሉ ሆነን ክፉዎች ተባብረው እንደሚያጠፉን መልካሞች ተባብረን ክፉትን እንዳናረግ አይ እኔ ከሁሉ የተሻልኩ ነኝ፣ እኔ ነኝ የማቀው፣ እኔ ነኝ የምመራው፣ እኔ ነኝ የማሻግራችሁ፣ እኔ ነው የማዋጋችሁ፣ እኔ ነኝ ህግ ምጽፍላችሁ፣ እኔ ነኝ አይናችሁ፣ እኔ ነኝ ጆሮአችሁ፣ እኔ ነኝ ልባችሁ የሚሉ እንኳን መምራት ማወቅ ቀርቶ ራሳቸውን በቅጡ ያልተረዱ ሰው ብቻውን ምንም ማድረግ እንደማይችል በጋራ ስንሆን ብቻ ውጤታማ እንደምንሆን መገንዘብ ያልቻሉ ለራሳቸው የማይገባ ቦታ የሰጡና ልክ እንደ ሰይጣን ሁሉን እንችላለሁ ሳይፈጥሩ ፈጠርኩ እንዳለው እንዳጋንንት ሁሉን እንችላለሁ የሚሉ ወንድም እህቶቻችን የብዙሃኑን ጸጋ አባክነውታል፣ እያባከኑት መስዋዕትነታቸውን ከንቱ እያደረጉ ሁሉን ነገር በግል ስለሚይዙት። ኢትዮጵያኖች ደግሞ አንድ አምላክን ማምለክ የተማሩ ያደጉበት በደም ስራቸው ያለ የኖሩበት ነው። ይሄ መልካም ጠባያቸው ግን ወደ ደካማ ጎን የሚለወጠው መቼ ነው? ልክ እግዚአብሔርን እንደሚያምኑት እግዚአብሔርን አንድ ብቻ እንደሚሉት እግዚአብሔር እንደሚከተሉት ሰውንም በፖለቲካም ይሁን በጦርነት አንድ ሰው ብቻ ይመራናል፣ ብቸኛ ነው፣ ሁሉን ቻይ ነው ማለት ሲጀምሩ ለእግዚአብሔር ይሰጡት የነበረውን ክብር አመለኩት ማለት አይደለም። በአንድ ስራ ላይ በቃ እሱ ብቻ ነው ፍጹም ብሎ የራስን ጸጋ ማዋጣት፣ ያም ይመራን ሰው ጉድለቱን አውቆ ሌላ ሰው እንዲያዳምጥ ጉድለቱን እየነገሩ መልካም ችሎታውን ደግሞ እየተጠቀሙ የጎደለውን ከተለያየ ቦታ እያዋጡ እንደመጠቀም እንደመሞላላት ሰው ሁሉ ራሱን ለዛ ለአንድ ሰው ሊሳሳት ለሚችል ሊሞት ለሚችል ሊክድ ለሚችል ሰው ማንነታችን ሁሉ ለግለሰቦች ስለጥረታችን ውጤታማ ሳይሆን ጎደሎ ሆኖ የሴረኞች መሳሪያ መጠቀሚያ እየሆነ በጣም ተቸግረናል። አሁን የመጣው ስለ መፍትሄ ላወራ ነው ማለት ነው። ስለምኑ መፍትሄ? የዘር ማጥፋት ፕሮጀክት በኢትዮጵያ ውስጥ እየተካሄደ ያለው በመንግስት ነው። ይሄንም ባለፈው ሳምንት ባቀረብኩት ረጅም የሆነ ውይይትም ዩቲዩብ በማስረጃ በጥናት ያቀረብኩት ነው። መንግስት ነው። ይሄንን ያረጋገጥነው 10 ዓለም አቀፍ የታወቁ የዘር ማጥፋት ሂደቶችን በሙሉ ያሟላ ነው። በማስረጃ በምሳሌ ነበር ያቀረብኩት። በዛ ጊዜ ያልተከታተላችሁ ሰዎች ካላችሁ ለትንሽ ለ2-3 ደቂቃ 10ን ሂደቶች ባጭሩ አነሳና ኢትዮጵያ ውስጥ ሁሉም መፈጸም ማስረጃ ስላቀረብኩ አልደግመውም። ጠንካራ ማስረጃ ነው ያቀረብኩት፣ አልደግመውም። መንግስታዊ ስለመሆኑ ማለት ነው። የዘር ማጥፋት ይሄ በየቦታው ሸኔ ነው፣ ህዋት ነው፣ ማነው ስሙ አልሸባብ ነው፣ ወይንም ጽንፈኞች ናቸው፣ ወይንም የኢትዮጵያ የእስላሚክ መንግስትን መሰረታለን ብለው የሚሰለጥኑና የሚገሉ ከዋቆ ጉቱ ጀምሮ 50 ዓመት ሰው ሲያርዱ የነበረው በዚህ በኦሮሞማው ፖለቲካ ስር የተደበቀው ጽንፈኛ ምናምን ልንል እንችላለን። እጅ ናቸው። እነዚህ ሁሉ አድራጊዎች ናቸው። ሀገር መጠበቅ ከነዚህ ሁሉ ነፃ ማድረግ ካቃተው ደግሞ ህዝብ ራሱን የሚከላከልበትን ሁኔታ ማመቻቸት ያለበት መንግስት ካላደረገ የሚገባውን ራሱ አጥፊ ነው። አጥፊዎቹ ለሱ ወዳጆቹ ናቸው። የኢትዮጵያ መንግስት ሙሉ ሰራዊቱን ከድንበር ላይ አንስቶ አማራ ላይ ያዘመተው ልክ እንደዛ ሰው የሚያርድ ሰው ላይ ማዝመት ይችል ነበር፣ አላዘመተም። አንድ ሁለተኛ ጫካ ያሉት ብቻ ሳይሆን አዲስ አበባ ውስጥ የሰው ልጅ ግንባር በጥይት በታከለው ጊዜም በአዳነች ጊዜም ሰው የገደሉ ሰዎች ለፍርድ አልቀረቡም።
ይህን ትእዛዝ የሰጡ ሰዎች አሁንም ስልጣን ላይ ናቸው። ይህ የሚያሳየው መንግስታዊ የዘር ማጥፋት መሆኑን ነው። እነዚህ የሚገደሉ ሰዎች ፍትህ አይገባቸውም የሚል ያልተጻፈ ፖሊሲ አለ። ሰዎቹ ተጠልተዋል። ልክ ሂትለር አይሁድን እንደጠላው ማለት ነው። የጋዝ ቼምበር አዘጋጅቶ በኦስዊችትና በሌሎቹም እንደፈጃቸው አዋሽ አርባ የሚያስረው፣ ኮሌራ እያሳያዘ የሚያስፈጀው፣ የሚያደህየው፣ የሚያከስረው፣ የሚያፈንቅለው፣ የሚያሳድደው፣ ቤቱን የሚያፈርስበት መንግስት ነው። ስለዚህ አርሲ የሚታረደው ሰው የዚህ መንግስት ትእዛዝ አለበት። ይሄን አስሩ ማስረጃዎች አንደኛ መፈረጅ ነው። ኢትዮጵያ ውስጥ 50 ዓመት በላይ የቆየ ሰዎችን የመፈረጅ ኋላ ቀር፣ ቆሞ ቀር፣ ነፍጠኛ፣ የወራሪዎች ሃይማኖት እያሉ ኦርቶዶክሳውያንን የመፈረጅ የአድዋ ቁስለኞች በአድዋ የተሸነፉበትን ምክንያት ሲመረምሩ ኦርቶዶክስ ምክንያት ናት፣ የእሷ ስነ ልቦና ምክንያት ነው ብለው የፈረጁ የውጭ ጠላትን ተከትለው ዲግሪ አግኝተው ኮሚኒዝምን ይዘው እንዲህ እያሉ ሌላውን የጠሉ ሰዎች እነሱ መፈረጅ ነው። ይሄ ክላሲፊኬሽን ነው። ክላሲፋይድ ሆነን 50 ዓመት ኖራን እየተገደልን የቆየ ነው። በእምነት ሊሆን ይችላል፣ በቋንቋ ሊሆን ይችላል፣ በጠባይ በአንዳንድ ባህል ሊሆን ይችላል። ብቻ መፈረጅ ነው። ሌላው ምልክት ማድረግ ነው፣ ሲምቦላይዜሽን የምንለው ማለት ነው። ዓላማው ምልክት የተደረገውን ወገን ለጥቃት ማዘጋጀት። የጎሳ ስያሜ ሊሆን ይችላል፣ ቅድም እንዳልኩት ኦርቶዶክስ ማለት ሊሆን ይችላል፣ አሰፋፈርን በሚመለከት ሊሆን ይችላል፣ ቋንቋን በሚመለከት እሱ እንደ ምልክት ኢትዮጵያ ውስጥ የደረገው ነፍጠኛ፣ አማራ፣ የቀድሞ ስርዓት ናፋቂ፣ ቆማጤ፣ ኋላ ቀር፣ ወራሪ ምን እያለ ነው የፈረጀው። ይሄ ሁለተኛው ነው። ሶስተኛው ማግለል ነው፣ ዲስክሪሚኔሽን። በመላው አርሲ፣ በመላው ሐረርጌ፣ በመላው ባሌ፣ በመላው ጅማና መቱ ኤሉ አባቦራ ነው አይሉ ባቡር፣ እኛ በዛ ነበር የምናውቀው አርሲ። ይሄ እየለዩ መፍጀት፣ በሶማሌ ይሄ ሁሉ ማግለል ከላይ ሁለቱን ደረጃዎች ካለፈ በኋላ ምልክት ተደርጎበታል፣ ተለይቶ እኛና እነሱ ተባብለዋል። ስለዚህ ማግለል ነው። ይሄ ህገ መንግስቱ ተጽፏል በወያኔና በኦነግ ስምምነት። ታሪካዊ የተዛባ ግንኙነት የሚለው ኦርቶዶክስን ኢላማ ያደረገ ነበረ። ከዛ የሚመነጩ ልዩ ልዩ ድንጋጌዎች አሉ። ልክ አሁን በህገ መንግስታቸው ይሄ ክልል የእከሌ ብሔረሰብ ነው ሌላው መኖር ይችላል ብሎ አይችልም በሚል ጊዜ ለመፍጀት እንዲመቸው የጻፈው ማለት ነው። ይሄ ማግለል፣ ከስልጣን ማግለል፣ ከመረጃ ማግለል፣ ከኢኮኖሚ ማግለል፣ ከተለያዩ ተሳትፎች ማግለል፣ ከትምህርት ይዘት ማግለል፣ የባህል ማዕከላትን አቋቁሞ ከዛ ውስጥ ማግለል። እነዚህ ሁሉ የማግለል ሂደቶች ናቸው። ይሄ በኢትዮጵያ ተደርጓል፣ መጽሐፍቱም ተጽፈዋል። አብይ አህመድ ስልጣን ከያዘ በኋላ ብቻ እንኳን ስንት መጽሐፎች ናቸው? በመጀመሪያ 3 ዓመት ብቻ ወደ 50 አርቲክል ወደ 10 ምናምን መጽሐፍት ተጽፈዋል። አራተኛው ያን ኢላማ ያደረጉትን ሰው ዲሂማናይዝ ማድረግ፣ እንደ ሰው እንዳይቆጠር፣ ልክ ሁቱ፣ ሱትሲ፣ በረሮ ምን እያሉ እንደሰየማቸው የአማራን ህዝብና ኦርቶዶክስን ቫይረስ፣ ወራሪ፣ በሽታ እያሉ በእንስሳት በመሰል ያን ክፍለ ህዝብ። ይሄ አራተኛው ነው። ይሄ ኢትዮጵያ ውስጥ ተደርጓል። 50 ዓመት ሲደረግ ነው የቆየው። አምስተኛ ማደራጀት፣ ማንን የሚጠቃው አካል እንዲበተን ማድረግ። ለምሳሌ ውስጡ ያሉ ንዑሳን ማንነቶችና ጎሳን ፈልጎ አንድ እንዳይሆን ውስጡ ልዩ ዞን መፍጠር፣ የቅማንት ኮሚቴ፣ የአገው ሸንጎ ምናምን ብለህ አማራን ታርጌት ለማድረግ ለምሳሌ ኦርቶዶክስ ሲሆን ደግሞ የብሔር ብሔረሰብ ሲኖዶስ፣ የምናምን ቤተ ክህነት፣ የመንበረ ሰላማ እያሉ ያንን ኦርቶዶክሳዊ ግዙፍነት ለመቀነስ መስራት። ይሄን ከሰራ በኋላ ግን አጥቂውን ክፍል ያጥቃ ብለህ የምታሰውን ክፍል ደግሞ አንድ ማድረግ። በሃይማኖት ሊከፋፍሉን፣ እኛ አንድ ነን፣ ኦሮሞማ ከሁሉም ሃይማኖት በላይ ነው፣ ትግራዋይነት ከሃይማኖት ይበልጣል፣ እንትንነት ከንትን ይበልጣል የሚሉት ኢላማ ያደረጉትን እያዳከሙ እንዲያጠፋ የሚያዘጋጁትንስ ማሰባሰብ ማለት ነው። ይሄ ኢትዮጵያ ውስጥ ተደርጓል። ከዛ ማደራጀት ነው፣ ማስታጠቅ ነው። የአማራ ልዩ ኃይል ትጥቅ አስፈታለሁ ብሎ እዚህ 1 ሚሊዮን ኦሮ ዋሃቢዝም ወታደር ማሰልጠን፣ እነ ሽመልስ አብዲሳ አቅዶቻን መዝራት፣ ካድሬዎችን፣ ምሁራንን፣ ጋዜጠኞችን፣ ዘፋኞችን፣ ወጣቶችን አዘጋጅቶ ጥላቻ መድራት፣ ይሄ ማደራጀት ይባላል። ኦርጋናይዝ ማድረግ ጥፋትን። ስድስተኛው ክፍለ ህዝቦችን ጽንፍ መያዝ፣ የተጠሉ እኛና እነሱ ኦልሬዲ ብለን የለ እንዳይተዛዘኑ
አንድነታቸው እንዳይሰማቸው እንዲፋቱ ማድረግ፣ አብረው እንዳይኖሩ ማድረግ፣ ከአንድ ቀበሌ አጽንቶ ለብቻ ማድረግ፣ እንዳይዋሃዱበት በኋላ ለማጥፋት እንዲመቸው መለያየት። ልብስ እንኳን ተመሳሳይ ሲለብሱ ይሄ ነጩ መላእክቱ ይለብሱታል ተብሎ ኦርቶዶክስ ማነው ተገልጸውበታል ተብሎ በጌታ ትንሣኤ ጊዜ ነጭ ለብሰው ታዩ እንደተባለው ነጭ ነው የምንለብሰው እኛ፣ ያ የነፍጠኛ ነው ብሎ ሌላ ማልበስ፣ ይሄ ምልክት ማድረግ፣ ፖላራይዜሽን፣ ጽንፍ ማስያዝ፣ ህዝብ እንዳይተዛዘብ ማድረግ፣ የጋራ እሴቶችን መሰባበር፣ የጋራ ትርክቶችን አጥፍቶ ጎን ለጎን የሚሄዱ ወይም የሚጋጩ የአካባቢና ንዑሳን ትርክቶችን ከፍ ከፍ ማድረግ፣ ማጠልሸት። ሌላው ከዛ ደም የሚያፋስሱ አጋጣሚዎች ሲገኙ እሱ መጠቀም። ልክ አሁን ጀዋር ድረሱልኝ ሲል 86 ሰው አርደው እንዳደሩት ጀዋር ላይሆን ይችላል ያሳረደ፣ ግን የጀዋር ጥሪ ተከትሎ እንዲያርዱ የተዘጋጁ እነ ሽመልስ የሚመራቸው አራጆች ሊኖሩ ይችላሉ። እኛ አናውቅም። የምናውቀው በድርጊቱ ነው። ምክንያቱም አራጆቹ አልተያዙም፣ አልተከሰሱም፣ ለፍርድ አልቀረቡም። ካል ያሳረደው ጀዋር ነው እንኳን ብንል ለፍርድ ያላቀረበው የአብይ መንግስት ነው። ስለዚህ የጋራ ፕሮጀክታቸው ነው። ስለዚህ መንግስታዊ ዘር ማጥፋት ይሆናል ማለት ነው። ጽንፍ አስይዘን ከዛ ሰበብ ፈልገን ሰበብ በተገኘ ቁጥር መግደል፣ ማፈናቀል፣ ማጠልሸት፣ ማድሄት፣ ቤት ማሳጣት፣ ጤና ማሳጣት፣ ወባ ሲነሳ መድኃኒት መንፈግ፣ መረጃ መንፈግ። ልብ በሉ። ሰባተኛው ዝግጅት ነው። የኢትዮጵያ ኦቨርላፕ ያደርጋል። ይሄ ዓለም አቀፉ ክፍፍል ነው። ኢትዮጵያው ግን ብዙ አመት ስለቆየ ዘር ማጥፋቱ ዝግጅቱም እልቂቱም ደረጃ 1 2 3 እና 7 8 9 10 አብረው ጎን ለጎን መሄድ ጀምረዋል። እዚህ ሲመች ይደረጋል፣ ያልበዛ አድፍጦ አቆይቶ ይጀመራል። ዝግጅት የሚባለው ተጠቂ የሚሆነውን ከአጥቂው ለይቶ አጥቂውን ማዘጋጀት፣ ተጠቂውን ግን ትጥቅም ማስፈታት፣ አቅም ማሳጣት፣ መረጃ መክፈልና የሐሰት ተስፋ ነፃ አውጪ ያለ መስሎት ወይንም ድንገተኛ ግጭት መስሎት ራሱን እንዳይከላከል ማዘናጋት። አሁን አርሲ ስንት ዓመት ነው የሰማነው መገደል? 30 ዓመት ሙሉ ይገሉታል፣ ያሳርፉታል። 50 ዓመት እንጂ ከዋቆ ጉቱ ከጀመረ ዋቆ ጉቱ የሚባለው ለዋቆ ጉቱ ፋውንዴሽን አዲስ አበባ ውስጥና ትላልቅ ከተማው ሲሰሩ እንደ ዋቆ ጉቱ ሰውን እስከነነፍሱ ገደል መክተትና ማረድ እንደሚጀምሩ ያስታውቅ ነበር። እነ ጁነዲን ሳዶ እና አባዱላ እነዚህ ኦሮሚያን ፕሬዝዳንቶች በሙሉ ይህን ዝግጅት ያደረጉ ነበረ። ተያያዥነት አለው። ካቢኔው የጨፌው ካቢኔ ለዚህ እርድ የተዘጋጀ አእምሮን የታጠበ ለዚህ ያዘጋጁት ነው። እነ ዶክተር ሚልኬሳ ሚደቅሳ ከወጡ በኋላ አሁን የሚነግሩን እሱን ነው። እኛም በዚህ መስፈርት መሰረት እናውቃለን። 8ኛ ማጥቃት ነው። የኛ ማጥቃት ፕሮሰኪውሽን የምንለው ይቀጥላል። የተለካና ቦታ እየተመረጠላቸው ማጥቃት ነው። ቦታ እየተመረጠ እየተዘናጋ ሰበብ እየተፈለገ ግጭት ነው እየተባለ ማጥቃት። 9ኛው ማጽዳት ነው። ይሄ የጅምላ ጭፍጨፋ ነው። የአርሲ አሁን እየተካሄደ፣ ወለጋ እየተካሄደ፣ ቤንሻንጉል እየተካሄደ፣ ሀረርጌ እየተጀመረ ያለው ወደ ዶባ አካባቢ እሱ ነው። ወደ ቦኬ ወደ ዶባ ይሄ ጅምላ ግድያዎች ማለት ነው። ማህበረሰቡ ማፍረስ፣ ቤተሰብ ማፍረስ። 10ኛው እየገደልክ መካድ። አሁን ካህናት ሁሉ አብረው የሚክዱት ሰልጥነዋል፣ ማንም አልተገደለም የሚሉ ማለት ነው። ይሄን ካወቅን ይሄ መንግስታዊ ነው፣ መንግስታዊ እና መዋቅራዊ ነው። ስለዚህ ዛሬ የምንነጋገረው ባጭሩ እንዲህ አይነቱ ነገር ይሄን ሁሉ አመት ኖሯል። በተለያየ ምክንያት ሰው ተዘናግቷል፣ አልተዘጋጀም። ሰው በልቡ የሌለውን ነገር ቶሎ ማወቅ አይችልም። በጅምላ ሰው ለመፍጀት ያላሰበ ሰው ይፈጁኛል ብሎ አያስብም። የሃይማኖት አባቶች ይጠብቁኛል ብሎ የሚዘናጋ ሰው አለ። መንግስትም ተስኖት ነው፣ ለጊዜው ሽግግር ጊዜ ስለሆነ ተስኖት ነው ዝም ይላል። እንዲህ እያለ እየተዘናጋ ቆይቷል። አሁን ግን እግዚአብሔር ባወቀ የደነዘዙት እንዲነሱ ጨካኝ፣ የማይደበቅ በቀጥታ የሚያጠቃ ገዳማት ራሱ የነፍሰ ገዳዮች ማሰልጠኛ ናቸው ብሎ የሚያውጅ ለፌፊ ለፋ ደምና አጥንትና መሬት ብሎ መሬትን ከዘር ወይ ከቋንቋ ወይ ከጎሳ ከእምነት አገናኝቶ ሌላውን እምነት ለማጥፋት የሚሰራ ጠቅላይ ሚኒስትር ስለተገኘ ግልጽ ነው። ማንም መዘናጋት አልነበረበትም። የሚያሳዝነው ማንም መዘናጋት አልነበረበትም። ጠቅላይ ሚኒስትሩ ብቻ አይደለም፣
ስርዓቱ እንዳለ ነው ይሄን የሚሰራው። የበለጠ የሚያስከፋው የጳጳሳቱ የሌሎቹ የመነኮሳቱ ከተማ ገብቶ ደልሎ ሴት ወይዘሮ መስሎ የልጆቻቸው መታረድ ፈቅዶ ልጆችን ማዘናጋት፣ ደማቅ በዓል አሜን በል እልል በል አጨብጭብ ዘምር ብቻ የሚል አዘናጋዮች ስላለ ያንኑ ገዳይ ስርዓት የሚባረክ አባት ስላለ ያንኑ የገዳይ ስርዓት መሪዎች እርቅና ከሚለምን አባት ስላለ ብዙ ሰው ፈዘዘ፣ ደነዘዘ። ከሚገሉን የበለጠ የሚያደነዙና የሚያስገድሉን ወንጀለኞች ናቸው። ይሄን ክደት ፈጽመዋል። በልጆቻቸው ላይ ክደት ፈጽመዋል። እንኳን ይህን ትልቅ መዋቅራዊ የሀገር አቀፍ የሆነ የዘር ማጥፋት ቀርቶ ለአንድ ነፍስ እንኳ መጽሐፍ ሕዝቅኤል ላይ እግዚአብሔር እንዲህ ብሏል። ማንኛውንም ሰው ማለት ነው በእግዚአብሔር የሚያምነው ሰው እንዲህ ብሎ አዟል። አንድ ኃጢአተኛ ኃጢአት ሲሰራ ካየው ከኃጢአቱ መልሰው። እሺ ብሎ ከተመለሰልህ እሱንም ራስንም ታድናለህ። ኃጢአተኛ ኃጢአት ሲሰራ እየተመለከትከው ከኃጢአቱ ሳትመልሰው ብትቀር ሰውየው የአጥፊው ሰው በኃጢአቱ በእግዚአብሔር በእኔ ፊት ይቀጣል፣ እኔ እቀጣዋለሁ፣ ነገር ግን ደሙን ከእጅ እፈልጋለሁ ይላል። እንኳን ምለው አክሊል አድርገው ያን ወርቅና አይከኖች አድርገው መስቀል ይዘው የሚያብረቀርቅ ልብስ ለብሰው ይሄን ሁሉ የተሸከምኩት ልጆችን ለመጠበቅ ነው፣ ክርስቶስ ያም ብርሃን ያን የትንሣኤ ብርሃን ያዩ ዘንድ መንገድ ልጠርግ ነው ብለው ብርሃን ልብስ ለብሰው ቃል ገብተው ምለው እረኛ ከሆኑ በኋላ የልጆቻቸውን በዘር መከፋፈል፣ እርስ በርስ ጽንፍ መያዝ፣ አንዱ አንዱ ማጠልሸት፣ አንዱ አንዱ ማጥፋት፣ በቋንቋ ስር ደብቆ መከፋፈል፣ ይሄን ሁሉ የሚያደርገውን የፖለቲካ ስርዓት ያላወገዙ አባቶች ደማችን ከእጃቸው በእግዚአብሔር ዘንድ ይፈለጋል። እኔና እናንተ ምዕመናን የጥምቀት ልጆች ክርስቶስ እንደሞተልን እናምን ሰዎች የሚገደሉ የሚሳደዱ ወገኖቻችን ሲሳደዱ ሲገደሉ የምንችለውን ሁሉ አድርገን ለማስቆም ባለመስራታችን በዝምታ በመኖራችን እግዚአብሔር ደማቸውን ከእጃችን ይፈልጋል። እንዲነቁ ባለመንገራችን፣ እንዲዘጋጁ ባለማድረጋችን፣ ራሳቸውን እንዲከላከሉ ባለማንቃታችን፣ ግጭትና የሚያልፍ አስመስለን በማዘናገታችን እነሱ የደሙ ያለቀሱ እየተራቡ እየተሰደዱ በመዘመራችንና በመጨፈራችን እግዚአብሔር ደማቸውን ከእጃችን ይፈልጋል። ራስን ለመከላከል የሚያስችል አቅም እንዳያበጁ ስናዘጋጃቸው በኮንቴይነር ገጀራ እየገባ ባንክ በሃይማኖት እየተመሰረተ ንግድ ለወገንህ ሽጥ ማነው ከወገንህ ግዛ ለሌላው ግን ሽጥ ብሎ ማግለልና ሌላውን ለማድያት እየተሰራ ይሄን ሁሉ ባለማንቃት በድንዛዜ መኖር እና ማኖር ኃጢአት ነው። ከቤተ ክርስቲያን ትውፊት አስተምሮና ተልእኮ አንጻር ሳንመላለስ ቀርተን ሰውን በማደንዘዛችን ሰው ጠላቱን ሁሉ አምኖ ጠላቱን አቅፎ እንዲተኛ በማድረጋችን መምህራን ተብዬዎች፣ እረኛ ተብዬዎች ሰው እንዲያልቅ በማድረጋችን ተጠያቂዎች እና ኦርቶዶክሳውያን የጥምቀት ልጆች ስለ መፍትሄ ነው የምናወራው። ሌሎቹም ሕሊና ያላቸው የሌላ እምነት ሰዎች ካሉ የእኛን የመፍትሄ ሀሳብ ተቀላቅለው ተቀብለው ከኛ ጋራ በዚህ ምድር ቢያንስ በስጋ መዳን ይችላሉ። የሰማዩ የግድ የተጠመቀ ያመነ ይድናል ስለሚል እሱን እኛ የምንሰጥ ምንነሳ አይደለም። እሱ የእግዚአብሔር ፈንታ ነው። እኛ የምናውቀው ያመነ የተጠመቀ ይድናል የሚለውን ነው። አሁን የምናወራው ያድል እንኳን እንዳይኖር በምድር የሚያጸዱን ካህናቶቻችን የሚጨርሱ የቆሎ ትምህርት ቤቶቻችንን ሁሉ በቦምብ የሚደበድቡ ገዳም ውስጥ 570 ሰው በአንድ ሳምንት የሚያርድ መንግስት ስልጣን ላይ አስቀምጠን ለዛ መንግስት ጠበቃ መሆን፣ ኑና አብረን እንሞት፣ ኑና ቀደሙን፣ እንደዚህ አይነት ፉከራ አይሰራም። ይሄ ማስመሰል አይሰራም። እኔ አይደለም ቆብ ያደረኩት። ቆብ ሞቻለሁ ያለ ሰውዬ ማሳየት ነው ያለበት በተግባር። ይሄ ቲያትር የሆነ ቦታ ብልጠት የሆነ ቦታ ማቆም አለበት። የኢትዮጵያ ቤተክርስቲያን ካሁን በኋላ ብልጦች መሸከም አትችልም። ደም በዝቶባታል።
የውሸት ዘማሪ፣ የውሸት ሰባኪ፣ ዘራፍ በቅቷታል። ብዙ ዓመት መጫወቻ ሆናለች። የራሳቸውን ጳጳሳት እየፈረሙ የሚያስገድሉ የሚያሰድዱ ቱን ሁሉ አባ እያልን ቆይተናል። አይ ቲንክ አሁን አባት መሆን አለባችሁ። አለቀ በቃ። አባ ከተባልክ አባት ነው መሆን ያለብህ። ካድሬ አይደለም መሆን ያለብህ። ዘረኛ አይደለም መሆን ያለብህ። አለቀ። ስለዚህ መፍትሄ እነዚህን ሁሉ ከመረዳት ይጀምራል። መፍትሄ ከነዚህ ስለዚህ ስለ መፍትሄ ነው የምናወራው። መጀመሪያ ግን የዘር አጥፊዎችን ጠባይ ነው። ሰው ለዘር ማጥፋት ከሚዘጋጀው ከ10 ሂደቶች ውጪ በኢትዮጵያ የምናስተውላቸውን ትንሽ ነገሮች ላንሳ። ለምሳሌ አንድ ሰው ተነስቶ እኔ ተጨቁኜ ነበር ካለ እና ማን ጨቆነ ሲሉት ህዝብ ወይንም ቡድን ካረገ ያ ሰው ዘር የማጥፋት ዝንባሌና ዝግጅት ውስጥ ያለ በተደራጁ ፖለቲከኞች የሚመራ ሰው ነው። ተጨቁኜ ነበረ፣ እንዲህ ተብለን ነበረ ልክ ሲል ሰውየው አንደኛ ከፍተኛ የበታችነት ስሜት ውስጥ ነው ያለው። ሁለተኛ የበታች አረጉኝ የሚላቸውን ሰዎች ለመበቀል ልቡ ዝግጁ፣ አቅም አጥቶ እንጂ ልቡ ዝግጁ ነው። በጥላቻ መንፈስ ውስጥ ነው ያለው። የበታችነት ስሜት የሚሰማው ሰው ከዛ ለመውጣት ሲል የበታች አረጉኝ የሚሉትን ሰዎች ከአጠገቡ ማራቅና ማጥፋት ይፈልጋል። ለዛ ደግሞ የሞራልም የህግም የተጻፈ ስለሌለ ባንደበቱ ሁኔታውን ያመቻቻል። ለምሳሌ እጄን ቆረጡኝ ካለ የሆነ ሰው እሱ እኮ አልተቆረጠም፣ ቆርጠውኝ ነበርም ካለ አሁን ያሉትን ሊቆርጥ ተዘጋጅቷል ማለት ነው። ጡቴ ተቆረጠ ካለ ጡት ሊቆርጥ ነው ማለት ነው። ይሄን እኮ ነው ያየነው። በአርሲ የጡት ቆረጣ ሐውልት ሰርቶ በጅጅጋ በወለጋ የደንቢ ዶሎ ዩኒቨርሲቲ ሴቶችን ደፍሮ ቆርጦ ገሎ የቀበራቸው ይሄ ስርዓት። ለዚህ ነው ሚስጥሩን የሚደብቀው የማያወጣው። ሴቶቹ ጡታቸው የተቆረጠን ተገደሉ፣ ብዙ መረጃዎች እየወጡ ደፍረዋቸው ገለዋቸው ማለት ቆራርጠው ነው የቀበሯቸው። ይሄ ነው መረጃው እየወጣ ያለ። ይሄንን ሊክዱ ይፈልጋሉ። 10ኛው የጄኖሳይድ ስቴፕ ውስጥ መካድ ስለሆነ ክደዋል። ራሱ ጠባዩ ነው፣ የጄኖሳይድ ጠባዩ ነው መካድ። ሌላው ገደሉን ካለ ሊገል ነው፣ ለመግደል። ነጠቁኝ፣ ንብረቴን ወሰዱብኝ፣ ወረሩኝ ካለ ሊወር ነው፣ ሊነጥቅ ነው። አደህዩኝ ካለ ሊያደህይ ነው። ታላቅ ነበርን ካለ ሊያሳንስ ነው። ተመልከቱ፣ ተቃራኒውን መስራት የፈለገውን ነው ሆኜ ነበር የሚለው ማንኛውም ዘር አጥፊ የፈለጋችሁትን የጀርመንንም አጥኑ፣ የቱትሲና ሁቱንም አጥኑ፣ ሌሎቹንም አጥኑ። ኦቶማን ቱርክ ብቻ ነው እንደዛ ያላለው። ምክንያቱም ቴዎሎጂ እሱ የተጻፈለት በነ መሐመድ ምንድነው ዓለም ሁሉ ላላ እስኪሆን ተጋደሏቸው ይላል። ስለዚህ ጠርገ መስፈር ሃይማኖትህ ነው። ተበድያለሁ ማለት አይገባም። እዚህ ምድር ላይ የመኖር መብት የለህም የሚል ነገረ መለኮት የተመሰለ ትምህርት ስላለ መግደል ለአንተ ጀነት መግባት ነው። መግደልም መፍጠርም የማይችል አምላክ ማምለክን ይመሰክርብሃል። የሚችል ከሆነ አንተን ለምን ይልካል? ዘበኛ የሚፈልግ አምላክ ነው የምታመልከው። እነሱን ትተን አሁን ግን በፖለቲካ ሰው የሚጨርሱን ስናነሳ አንድ ሰው እንደ ፖለቲካ ተቋም እና ድርጅት እከሌ ንብረት ነጠቁኝ፣ መሬት ነጠቁኝ፣ ሀብት ነጠቁኝ፣ ባህል ነጠቁኝ፣ ታሪክ ነጠቁኝ ካለ ሊነጥቅ መዘጋጀቱን ማወቅ አለ። ተነጠቅኩ ቢል ሰው ሊነጥቅ እየተዘጋጀ ነው። በፖለቲካ ደረጃ ትልቅ ነበርን ካለ ሊያሳንስ ነው። ተክደን ነበር ካለ ሊክድህ ነው። ስለዚህ ከዚህ ነው የሚነሳው ዝግጅት ማለት ነው። ራስን መከላከል እና ራሳችንን እንዴት እንከላከል የሚለውን ነው። ከዚህ በፊት ባለው ቪዲዮ ላይ ግንዛቤ ብዬ ነበር የጀመርኩት። እዚህ ላችሁ ዘር ማጥፋት ማለት የሚሞት ቁጥር ማለት አይደለም። የሚሞተውን ሰው መለየቱ ነው ሐሳቡ ራሱ ዘር ማጥፋት ስለሆነ መለየቱ፣ መፈረጁ፣ መሰየሙ ራሱ ዘር ማጥፋት፣ ራሱ ትርክቱ ዘር ማጥፋት። የዛን ሰው ባህል፣ ታሪክ፣ እምነት፣ አኗኗር፣ አሰፋፈር ልትለውጥ ነው ማለት ነው። ለዚህ ነው እነ ለማ መገርሳ የከተማ ፖለቲካ
ምን እየሰራችሁ ነው ብሎ አንዱ ሲጠይቀው ዲሞግራፊ እየቀየርን ነው እንቀይራለን እያሉ ያወሩት ማለት ነው። እነ ታከለ ኡማ አዲስ አበባ ውስጥ 5 ሚሊዮን ሌላ ሰው አስገብተናል ብለው በኩራት ለጓደኞቻቸው የሚያወሩት ማለት ነው። 4 ሚሊዮን የነበረውን ሰው 5 ጨምረን 11 አድርገናል። ሰው ለማጨራረስ ስንፈልግ የበለጠውን ጨራሽ እናመጣለን አይነት ነውር የማይቀፋቸው ሰዎች ናቸው እየመሩን ያሉት። ስለዚህ መንግስታዊ ዘር ማጥፋት የመጀመሪያው ይሄን መግታት የሚቻለው በማልቀስ አይደለም። የስነ ልቦና ዝግጅት ያስፈልጋል። የዘር ማጥፋት የሚሞት ሰው ቁጥር እንዳልሆነ ማነስ አለመሆኑን መረዳት የመጀመሪያው ነው። ከእያንዳንዱ ከሚገደልና ከሚፈናቀል ሰው ጀርባ ቤተሰብ አለ፣ ታሪክ አለ፣ ባህል አለ። የፒያሳ ቤት ሲፈርስ ዘር እየጠፋ ነው። በነገራችን ላይ ሰው ስለ አስፋልትና ስለ ከተማ መታደስ ለዳንኤል ክብረት አይነቱ ሽንት ቤት ያልነበረው ቤት ነበረ፣ መንገድ መተላለፊያ፣ እሳት ሲነሳ እሳት ማጥፊያ እንኳን አይመጣም። እንደሱ አይደለም። ሲምፕሊስቲክ የኢንጂነሪንግ እና የቅየሳ ጉዳይ አይደለም። ማህበረሰብ ማፍረስ አይደለም። ሰው ባለበት ቅየሳው ሊለወጥ ይችላል። ሰው ባለበት ቦታውን ሳይለቅ እድሩ ሳይፈርስ የአኗኗር ዘይቤው ሳይለወጥ ቤቶችን ወደ ላይ በመስራትና ለዛ ብድር ወይንም ከባለ ሀብት ድሆቹን በማቀናጀት ከተማ መለወጥ ይቻላል። ይሄ ምንም ሮኬት ሳይንስም አይደለም። ሮኬት ሳይንስም የሰው ሳይንስ ነው። ምን ማለት ሽንት ቤት ስላልነበረው ነው ያፈረስኩት አይባልም። ስራውት ነው የሚባለው። የዘር ማጥፋት አንዱ አካል ነው። ለምን ሰፈሩ ሲፈርስ እድር ይፈርሳል፣ ባህል ይፈርሳል፣ ታሪክ ይፈርሳል፣ ቅርስ ይፈርሳል። ተያያዥነት ያ ሪሌሽንሺፕ ያ መተሳሰሩ ሰንሰለቱ ይበላሻል። በአንድነት ክፋትን መቃወም አይቻልም። እርስ በርሱ ሰው ይጠራጠራል፣ አይተማመንም። የማይተማመን ሰው ጠላቱን መዋጋት አይችልም። ስለዚህ ሰፈር ማፍረስ አንዱ የዘር ማጥፋት አንዱ መንገድ ነው። ታሪክ ይወድማል፣ ባህል ይወድማል፣ ሃይማኖትና ማህበራዊ ትስስር ይፈርሳል። ዘር ማጥፋት ዝም ብሎ ሰው መግደል ብቻ አይደለም። ስለዚህ ይህንን መረዳት ዘር ማጥፋት ነው፣ መንግስታዊ ዘር ማጥፋት ነው። ሁለተኛው የጋራ ግንዛቤ ወሳኝነት ነው። አሁን የተቸገርነው አሁን የአማራ ትግል ስታዩ ህልውና ነው። ተከበቡ። በዚህም የማያቆም ሆነ እልቂቱ በትርክትም በኢኮኖሚም በአካልም መግደል ጀመሩ። ራሴን ላድን ብሎ ወጣ። ራስን ማዳን ውይይት አይፈልግም። ራስን ማዳን ፍልስፍና አይፈልግም። ራስን ማዳን የፖለቲካ መራቀቅ አያስፈልግም። ራስን ማዳን መወራጨት ነው፣ ተፈጥሯዊ ነው። የሚያሳዝነው ግን እዚህ መወራጨት ውስጥ የግል ፍትወታቸውን የሚከታተሉ ወይ ለጠላት የተገዙ ሰዎች ገብተው ራሳቸውን ሊያስመልኩ ጎጥ ይሰበስባሉ። በጎጥ ላይ ሊነክሱና በዛ ተንሳፈው ሁሉንም ሊውጡ። ስለዚህ የዘር ማጥፋትን ሂደት መከላከል የሚፈልግ ሰው የሚያመልከው ሰው መኖር የለበትም። ዓላማውን ብቻ ነው መከተል ያለበት። ሰውን የሚያከብረው ያን ዓላማ እንደሚያሳካለት እግዚአብሔር ልዩ ጸጋ ከሰጠው ያን ተንከባክቦ መከተል ነው። ወልፈት ሲል ወደዛ አድርጎ መሄድ ነው ወደ ዓላማው። ሌላ ሰው ይተካል። ዓላማ ላይ ማተኮር ነው። አሁን የተቸገርነው ሰው ይከተላል። ሰው አንከተል፣ እናብቃ። ይሄን ነገር እናብቃ። የሆነ ቦታ ላይ ጉዳይ እንከተል፣ ዓላማ እንከተል፣ መርህ እንከተል፣ ግብ እንከተል፣ ርዕያችን ላይ እናተኩር። ያም መንገድ የሚመራንን ሰው ብቻ እንንከባከብ። እንደ ጣዖት ሰው ማምለክ እናቁም። የመጀመሪያው ጋራ ግንዛቤ ነው። ወዴት ነው የምንሄደው? የመጀመሪያው ነው። እንዴት ነው የምንሄደው? ሁለተኛው ነው። መንገዳችን ላይ ምን እንቅፋት አለ? ሶስተኛው ነው። እንቅፋቱን እንዴት እናልፈዋለሁ? አራተኛው ነው። ቀጥሎ ነው ሌላው ሐሳብ። ማን አጋራለን? እንቅፋቱን አብሮን የሚያነሳ ጠላቶቻችን ጠባያቸውና አቅማቸው ምንድን ነው? እኛ ለዛም በእግዚአብሔር የምናምን ሰዎች ማንንም አንፈራ፣ ባለሰይፉን በወንጭፍ የምናሸንፍ የእግዚአብሔር ልጆች። የጌዲዮንን ሰራዊት ማሰብ ነው። ስለዚህ የጋራ ግንዛቤ፣ የጋራ ስነ ልቦና፣ በዓላማ በርዕይ በአካሄድ ላይ መስማማት ነው። የተቸገርነው እዚህ ላይ መስማማት አቅቶ ወይ ስለ ጳጳስ እንከራከራለን፣ ወይ ስለ ሰባኪ እንከራከራለን፣ ወይ ስለሆነ አርበኛ ጀግና እንከራከራለን። ጉዳይ ተከራክረን አናቅም። ኢምፒቲ ዕቃ ሆነን ሰው ስንከተል ነው የምንኖረው። የዘር ማጥፋት ሂደት፣ መንግስታዊ የዘር ማጥፋት ሂደት የሚገታው ጉዳይ ላይ ተስማምተን ሰው ማምለክ ስናቆም ነው።
አብይ አህመድ ያታለለን የምንወዳትን ኢትዮጵያ 100 ጊዜ ደግሞ እንሻገራለን፣ አጥሩን እናፍርስ፣ ድልድይ እንስራ፣ ሀገራችን ኢትዮጵያን ከፍ እናድርግ ሲለን ፈዘዝን። ሰው መከተል ጀመርን። የታለ ሮድማፕ? የታለ መርህ? የታለ ተጠያቂነትህ? ከዚህ መንገድ ውልፍጥ ስትል አንተን አካውንት የምናደርግበት የምንይዝበት ተጠያቂ የምናደርግበት መዋቅር የታለ አላልነውም። ዝም ብለን ስናጨበጭብለት መግደል እስኪችል ጊዜ ሰጠ ነው። መግደል እስኪችል ኢኮኖሚን በዘር እስኪይዘው በሃይማኖት እስኪይዘው ጽንፈኛው አብያውንና ጽንፈኛውን ተረፈናዚ አደራይቶ አንድ አድርጎ ከጣዖት አምላኪዎቹ ጋር ሶስቱን አደራይቶ እሱ አራተኛ አስተባባሪ ሆኖ እስኪያርደን ጊዜ ሰጠ ነው። መርህ ቢኖረን ኖሮ ፍኖተ ካርታ ጠይቀነው ቢሆን ኖሮ ተጠያቂነት ስራ ሰርተንለት ቢሆን ኖሮ የተሳሳተ ቀን እንቆነጥጠዋለን፣ ከስልጣን እናስወግድ። ባህላችን ማጨብጨብ ስለሆነ እናጨበጭባለን። ማጨብጨብ አሁን ለዚህ ለመናፍቁ ጳጳስ እንደምታጨበጭቡ ማለት ኑቲ ኦሮሞን ውዱ በት ወፍዶ በንዴቢኑ ወፍዶ በንዴቢኑ ኃጢአትም ከሆነ ትቀጥላለህ፣ ንስሐ አትገባም። ወፍዱ በንዴቢኑ ንስሐ መግባት ወፍዱ በዴቡዳ አዳምና ሔዋን ዕፀ በለስ በሉ፣ ሞቱ፣ ተጸጸቱ፣ አለቀሱ። ወደኋላ መመለስ ነው የጠየቁት። ወዴት? ወደ ገነት። ወደፊት የሄዱት ወደ ሞት ነው የሄዱት። ለዛ እኮ ነው በሰኞ ውዳሴ ማርያም ፈቀደ እግዚእ ያግዞ ለአዳም እዙነ ትኩስ ልብ ያግቦ ሀበዘ ትካት መንበሩ፣ ወደ ቀደመ ክብሩ መለሰው። ቀደመ አለ እኮ። የታጣው እኮ የቀደመው ነው። ነፍሰ ገዳዮቹ ግን ቆሞ ቀር ባቂ እኩልነት በደል የሚመስላቸው ይላል። ማረድ ነው እኮ ያንተ እኩልነት፣ ማሳደድ ነው ያንተ እኩልነት፣ መፍረስ ነው ያንተ እኩልነት። በቋንቋ ስም የክርስቶስን ልጆች ከአንድ የወይን ግንድ ላይ ቆራርጦ ማድረቅ ነው ያንተ እኩልነት። ጳጳሱ በል ፖለቲከኛው በሽተኛ በግሪክ ጨርቅ ማንም ያታልህ ተጠቅልሎ የሆነ ድስት እዚህ ጋር ስላደረገ ኖ የጌታችን አክሊለ ሦህ ነው። መከራ መሸከም አለበት። እውነት መናገር አለበት። መርህ ለዛ ነው የሚጠቅመው። ቀኖና ማየት ለዛ ነው የሚጠቅመው። ዶግማቲክ መሆን ለዛ ነው የሚጠቅመው። ሰውን አይደለም የምትከተለው፣ ዶግማና ቀኖና ነው የምትከተለው። ስለዚህ አንዱ ሁለተኛው መፍትሄ የጋራ ግንዛቤ መያዝ። ተጠቂዎች የምትጠቁ ሁሉ በዘር በሃይማኖት አይደለም፣ ተጠቂነት ነው አንድ የሚያደርግ። ተጠቂዎች በሙሉ በግንዛቤያችን አንድ መሆን አለብን። ሶስተኛው ዓለም አቀፍ ተቋማት አሉ፣ የሰብአዊ መብት ምናምን የምንላቸው ሁሉም ማሸነፋችንን ሲያውቁ ነው የሚናገሩት። ሶስተኛው የስነ ልቦና ዝግጅት ከማንም ምንም አልበጠብም። ከማንም ምንም ከተገኘ መጠቀም፣ ከመጡ ይምጡ፣ እንዲመጡ መስራት አለብን። አዎ ግንዛቤ መፍጠር አለብን፣ ግን መጠበቅ የለብንም። ራሳችንን በራሳችን ለማዳን ነው መዘጋጀት ያለ። ማንም ሰው ሳይጥል ላለመውደቅ ከሞከረ ከተነሳ በግሉ ከቆረጠ ያን የወል ካደረገው ጎርፍ ነው የሚሆነው። ጎርፍ የሚጀምረው በጠብታ ነው። ጠብታው ራሱ የውሃ ጠብታ ሳይሆን ግን ጎርፍ አይሆንም። አንድ ሰው ካልቆረጠ ሁለት የቆረጡ ሰዎችን ማግኘት አይቻልም። ሁለት ሲገኙ ሶስት ሆኖ አራት ሆኖ ተቋም፣ ድርጅት፣ ህዝብ ይሆናሉ። የቆረጡ ሰዎች ቁጥር አይደለም ጉዳዩ፣ ልብ ውስጥ ያለ ሐሳብ ውስጥ ያለ ነው ከእምነት ጋር እና ሳልጥል አልወድቅም፣ ነፃ አውጪ የለም፣ መፍትሄ ሰጪ የለም የሚለው ስነ ልቦና እንልበስ። መጀመሪያ ለቅሶ የሚባል ነገር የለም። ለክርስቲያን ሞቱ ስጋዊ ብቻ አይደለም፣ ስጋዊማ መሸጋገሪያ ነው። አሁን በሰው እጅ መታረዳችን እውነት እንዳይቀጥል መደረጉ ነው እንጂ ሞት ፈርተናል። ሞት ፈርተናል። ከንቱ ሞት መሞታችን ቆመን እንደ ሰው ወደ አራዊትነት የተለወጡ ገዳዮችን መከላከል አቅቶን ተዘናግተን ነፃ አውጪ ጠብቀን መሞታችን በእግዚአብሔር ፊት ያስጠይቀናል። የእግዚአብሔር እውነት ከምድር ላይ ሲጠፋ እንዴ አርሲ ባሌ ይህን ሁሉ ዘመን ምንድን ነው የሚሰራው? የአርሲ ሰው ለምንድን ነው እስኪያርዱት የሚጠብቀው? ቁጥር እኮ አይደለም፣ ስነ ልቦና ነው። ስለዚህ ማንንም አለመጠበቅ ሶስተኛው መፍትሄ ነው። አሁን
አማራ የሚባለውን ማህበረሰብ በምንም ይተርጉሙት እነሱ ገዳዮቹ። አማራ ውስጥ ያለውን ባንዳ አትርሱ፣ አስመሳዩን አትርሱ፣ ፍራንክ ሲሰጡት ወንድሙን የሚገድል አትርሱ። እከለያቴን ገደለ ብሎ ሄዶ ያን ያልተወለደ ሰው የሚገል ሰው አማራ እንዳለ እንዳትረሱ። ነገሩ ደምና አጥንት አይደል። የአማራና የኦርቶዶክስ ዘር ማጥፋት ፈጽሞ መደበቅ የማይቻልበት ደረጃ ላይ ስለተደረሰ ፈጽሞ መደበቅ አይቻልም። ባለፈው በማስረጃ ስላቀረብ በተለይ ዩሮፒያን ካውንስል፣ ምክንያቱም እነዛ የሚጠሉን ሰዎች እንኳን ሲመሰክሩ ምስክርነት የጠላት ምስክርነት ታላቅ ነው ይባላል። እውነት ነው። እነሱ እንኳን ሲመሰክሩ እኛ እርስ በርስ አንመሰካከርም የዘር ማጥፋት እንደሚካሄድብን። ሴንተር ፎር ምንድነው ኢሲኤልጄ ሴንተር ዩሮፒያን ሴንተር ፎር ሎ ኤንድ ጀስቲስ አዘጋጅቶ ለዩኤን ይህ የጄኖሳይድ ፕሪቬንሽን ኮሚቴ ያቀረበውን አይታችሁ ከሆነ እኛ እንኳን ለራሳችን ያልመሰከርነውን ደንዝዘን ግጭት ነው እያልን ስናወራ ስንት ዓመት ሙሶሎኒ እንዲያጠፋን በመርዝ ጭስ ሲረጭብን በሊግ ኦፍ ኔሽን ላይ እኛም ላይ ማዕቀብ ያደረጉ ሰዎች የኛም መጥፋት ሲጠብቁ የነበሩ ሰዎች የበርሊን ኮንፈረንሳቸውን አፍርሰን ያዋረናቸው ሰዎች እንኳን ከብዷቸው የኛ እልቂት ዘር ማጥፋት ነው ብለው ያቀርበዋል። የኔ ቄስ የኔ ወንድም ነው እንዴ ጠፋን እንዴ ለገና መነታል። እንደዚህ አይደረግም። እየጠፋን ቤተሰቦቻችን አልጠፉም። የግድና ያንተ የግል እናት መሆን አለባት። አርሲ የሚታረደው ሰው፣ ሐረርጌ ያለቀው ሰው፣ ባሌ የሚጨፈጨፈው ሰው፣ ቤኒሻንጉል በቡልዶር የሚቀበል ሰው እያንዳንዳችን የግድ የስጋ ዘመድ መሆን አለበት። ምን አይነት አዚም ነው? ስለዚህ ይሄም በደል በስሙ መጥራት መጀመር ሌላው መፍትሄ ነው። መንግስታዊ የዘር ማጥፋት የማን ዘር? የአማራና የኦርቶዶክስ ዘር። ኦርቶዶክስ የሆነውን ኦሮሞውንም፣ ጉራጌውንም፣ ዶርዜውንም፣ ወላይታውንም ማንንም መንግስታዊ የዘር ማጥፋት ፕሮጀክት በፍጥነት ኢትዮጵያ ውስጥ ተስፋፍተው ቀጥሏል። በዚህ ቋንቋ እንስማማ። መጀመሪያ በዚህ የሚያመነታ ሰው ስለ ሰው ሞት ሳይሆን አካዳሚክ ኤክሰርሳይዝ እያደረገ ያለ ሰው ነው የሚመስለኝ። forget it ተወሱ። እኛም በተግባር እናውራ። በተግባር ሰው እየጠፋ። ስለዚህ ህዝቡ በያለበት ይህም መንግስት ባለመታዘዝ እና ራስን በመከላከል መረብ ወይንም ኔትወርክ ትይይስ እሱን ማድረግ መጀመር አለበት። በሚቻልበት ቦታ በግልጽ ዘራይቶ በማይቻልበት ቦታ በሚስጥር ተነጋግሮ ኔትወርክ ዘርግቶ አጥቂዎቹን ለይቶ ኢላማ አድርጎ ማድረግ የሚችለውን ሁሉ ማድረግ ነው። መንግስት ሲኖር አንድ ሰው ሲበድልህ ሄደ አቤት ትልና ፖሊስ መጥቶልሃል፣ ፍትህ ያሰፍናል። መንግስት ራሱ የሚገልህ ሆነ 5 ዓመት ሙሉ እያረደ አንድም ቀን ፍትህ ያልሰጠህ መንግስት የምትጠብቅ ከሆነ አንተ ድንጋይ ነህ እንጂ ሰው አይደለም። ድንጋይ ብቻ ነው አንድ ቦታ ተቀምጦ ሳያስብ የሚቀመጠው። 8 ዓመት ሙሉ እያረደ ፍትህ የማይሰጥ እያፈናቀለ መልሶ የማያቋቁም የበደሉን ሰዎች ከስልጣን የማያስወግድ የኦሮሚያ ሙሉ ካቢኔ ሲያርድ አንዳቸውም አልተቀየሩ። የሚታረዱ የአማራ ክልል 6 ነው 5 ነው የቀየሩት። የሚያሳርድ እየፈለጉ ማዘናጊያ ሽባውን እየፈለጉ ድሮውንም ተዛምደው በሚስጥር ሌላ ቦታ ሰልጥነው የህዝቡን ቋንቋ እየተናገሩ ህዝቡን የሚያሳርዱ። ኦርቶዶክስ ውስጥም እንደዚሁ የሚያሳርድ ጳጳስ ከድሮ ጀምሮ ሾመው አሁን ሲጋለጥ ወጥቶ ዘራፍ ይላል። የማንም ቅባቴ ዘራፍ ይላል። ሃይማኖቱን ራሱ ትክክል አደላድሎ እውነተኛው ሃይማኖት ሳይከተል በዘር በዘመድ ተሳስሮ በምቾት ማምቶ ይህን እየሰማን ጊዜያችን ማጥፋት የለብንም። ጥቃት የሚፈጸምበት ወገን በአጥቂ መሪዎች ስር ተንበርክኮ መኖር የለበትም። አልታዘዝም፣ በሚችለው መንገድ ሁሉ አልታዘዝም ወደሚል መሄድ አለበት። ኦርቶዶክሳዊና ይሄ አማራ የተባለው ለጥቃት ኢላማ ባንዳውን እንዳለ ሆነው እኔ በዘር አይደለም የማወራው፣ እኔ በእሴት ነው የማወራው። ዘረኛ የሆናችሁ የራሳችሁ ጉዳይ ነው፣ የራሳችሁ ጉዳይ ነው። ዘር የሚያድንህ እኮ እንዳን
ከክርስቶስም ትጣላለህ፣ ከራስም ትጣላለህ፣ ትርጉምም ታጣለህ። ምን ማለት እንደሆነ ስለማይታወቅ ዘር ቢሆን ኖሮ መሀል በአንድ አይገኝም ነበር። ስለዚህ ሴት ነው ጉዳዩ። አንዳነት አሉታዊ ሴት ነው፣ ጀግንነትና እውነተኝነት አዎንታዊ ሴት ነው። ግን ሁለቱም አማሮች ናቸው። ስለዚህ የእሴት ዘር ከሆነ የምታወራ መልካም። ስለዚህ አማርኛ ሳይነገር አማራ አለ ማለት ነው። በእሴት ከተስማማ ሌላ ስም ልሰጠው ትችላል። አይ ዶንት ኬር። ሰብአዊነቱ፣ እምነቱ፣ ፈሪሃ እግዚአብሔሩ፣ ባለ ሀገርነቱ፣ ጀግንነቱ ይሄ ሁሉ ነው። ስለዚህ በእሴትህ በደንብ ተስማምተህ ግለሰብ መከተል አቁመ ጉዳይ ተከትለ ወደ ግብህ ተጓዝ። ሌላው ኦርቶዶክሳዊን የዚህ ሞት፣ የመፈናቀል፣ ማደት፣ ግብር መጨመር፣ ስም ማጥፋት እነዚህን ዕለት ዕለት እየመዘገቡ ወደ አንድ ቦታ መላክ። ከዚህ በፊትም ብየዋለሁ። እያለቀሱ መቅበር አይደለም፣ የተደረገውን በዝርዝር ለምሳሌ ዛሬ ሰው ቤቱ ከፈረሰ ግብረ ኃይሉን የመራ ሰውዬ ማን ነው? ከተቻለ ፎቶውን መያዝ። የፖሊስ ኮማንደሩ ማን ነው? የዛ ቀበሌ ሊቀመንበር ማን ነው? የወረዳው አስተዳዳሪ ማን ነው? የክልሉ ፕሬዝዳንት ማን ነው? አያችሁ፣ የደህንነቱ ማን ነው? ምክንያቱም መዋቅሩ ነው የሚሰራው። አጠገብ ያለ ሰውዬ ቤተሰብ ብቻ አይደለም፣ እሱ ፈጻሚ ነው። መዋቅሩ ነው የሚያስፈጽመው። ስለዚህ መዋቅሩ ላይ ያሉትን ሰዎች እስከነ ስማቸው እስከነ ፎታቸውና እስከሰራው ግፍ ከቀን ጋር ጽፎ ወደ አንድ ማዕከል መላክ ነው። እኔ ፈቃደኛ ሆኛለሁ። በትልቁ ሰብስቦ መልሶ እውነቱን ማውጣት ፈቃደኛ ነኝ። በፈለጋችሁት የኔ ኦንላይን ስለሆነ መላክ ትችላላችሁ። ስለዚህ ሞትና መፈናቀል የሚያስተባብሩ ሰዎችን መመዝገብ፣ ፎቶአቸውን መላክ፣ መቼ እንዳጠፉ ይሄን ሁሉ ማሰራጨት፣ እውነታችንን ለዓለም መግለጥ፣ እርስ በርሳችን አንዱ አንዱን ስነ ልቦና ማጠናከር፣ ሐሰተኞችን ማሳፈር እንዳሰፋ ጃለታ፣ መሐመድ ሐሰን፣ አባሳጅ ገነሞ፣ እስቄል ጋቢሳ ምናምን ይሄ ዝም ብሎ ሀገር ይፍረስ እያለ ዘራፍ የሚለውን ሁሉ በደንብ አድርገው የሚናገሩትን ምላሽ እየሰጡ ማሳፈር፣ ባዶ ትርክታቸውን ሜዳ ላይ መጣል፣ ከኪሳቸው እያወጡ እንደ ሳይንቲስት እኛ የጠሉን ሌላ ሳይንቲስት ተብዬዎች ሪቪው እያስደረጉ ጆርናል የሚያሳትሙትን ሰዎች ማጋለጥ። የስልሳዎቹ የኛ ምሁራን እንደሆነ ነገር ዓለሙ ጠፍቶባቸዋል። አሁንም ስለ ዘር ፌዴሬሽን መቀጠል የሚከራከሩ ሽበታ ያላቸው ሰዎች አይቻሉ። ፕሮፌሰሮች ዚስ ሼም ነውር ነው። ይሄን ካረግን ራሳችንን ነፃ እናወጣለን የሚል እምነት አለኝ በእኔ በኩል። ለጊዜው ይሄን ለማለት ነው የመጣሁት። ለዛሬ ይበቃኛል። አመሰግናለሁ።